ለማስቀረት ቢጋጋጥም ሊያስቆመኝ አልቻለም ያለው እንግዲህ ይሄ ጀለስ ነው። ከሁለት ቀን በፊት ሀፕን ያደረገ ነገር ነው። በጣም ዓለም ላይ መነጋገሪያ ከሆኑ ነገሮች ውስጥ አንዱ የኢስላሚክ ወርልድ ላይ ምን መሰላችሁ ሀፕን ያደረገው ይሄ ሰውዬ ሊቢያዊ ነውና አሚር አልማህዲ መንሱር አልቀዛፊ ይባላል ስሙ። ፋሚሊ ኔሙ አልቀዛፊ ነው። አልቀዛፊ which is ሙዓመር አልቀዛፊን ታውቁታላችሁ። የሊቢያው መሪ ነበረው ወይም በእንግሊዝኛ ወር በእኛ ስንጠራው ሙዓመር ጋዳፊ እንደምንለው ማለት ነው። አልቀዛፊ በእንግሊዝኛ ሲጻፍ ብዙ ጊዜ ጋዳፊ ተደርጎ ይጻፋልና ፋሚሊ ኔሙ ያ ነው። ሙዓመር አልቀዛፊ ስልጣን ላይ በነበረ ሰዓት በተነሱ አመጾች እንግዲህ አመጽ ምናምን ተቀጣጥሎ ከስልጣን መውረዱን ታውቃላችሁና አዲስ የመጡት ኦቶሪቲዎች ከዛ በኋላ ያሉት የቀዛፊ ፋሚሊዎች የሙዓመር አልቀዛፊ ፋሚሊዎች ወንተድ ስለነበሩ የሚፈለጉ ስለነበረ ስማቸው ሴኩሪቲ ቼክ ውስጥ ገብቷል። ስለዚህ ኤኒ ታይም ኤርፖርት ስትመጣ ስምህ ላይ አልቀዛፊ የሚል ነገር ካለ እንተ ፍላግ ያደርጋል። ላይክ ሴኩሪቲ ያበራል። ቼክ መደረግ አለብህ። ሌላ ጣጣ ያመጣብሃል። ሌላ ፍተሻ፣ ሌላ ምናምን፣ ሌላ ይጣራ ማን ነው ገሌ ነው ምንድነው ወንተድ ሰው ነው ወይ ምናምን ብዙ ጣጣ አለው። ጀለስ እንግዲህ ሐጇን ልታደርግ ፕሮሰሷን ጨርሳ ምናምን ላጥላጥ ብላ ስትመጣ ማለት ነው ፕሌን ኤርፖርት ላጥላጥ ብሎ ሲመጣ ከሱ ጋር አብሮ ቡክ ያደረጉ ሰዎች ሴኩሪቲ ቼካቸውን እያለፈ ወደ ፕሌን ሲገቡ የሱ ግን እንደነገርኳቸው የመጨረሻው ስሙ አልቀዛፊ ስላለበት ፍላግ አደረገ። አረ ያንተ መጣላት አለበት አይሆንም ብሎ ያስቀሩታል ማለት ነው። ያስቀሩትና እሱ ደግሞ ይላል አረ እኔ ሐጅ ልሂድበት ምናምን ብሎ ቢልም ሴኩሪቲዎቹ በተአምር አይሆንም አልቀዛፊ የሚል ነገር አብርቷል። ሶ ማነህ ምንድነህ የቀዛፊ ፋሚሊ ነህ ወይ ምንድነህ ወይ የምትፈለግ ሰው ነህ ወይ በፊቱ የሊቢያ መንግስት ላይ በነበሩ በደሎች ላይ እጅ አለበት ወይ ምናምን የሚለው መጣራት ስላለበት አይሆንም ተብሎ እንዲቀር ይደረጋል ማለት ነው። በዚህ ምክንያት እንግዲህ የፕሌኑ ፓይለት ደግሞ ስኬጁል መጠበቅ አለብኝ የሴኩሪቲ ችግር ካለ እኔ ምንም ኃላፊነት ልወስድ አልችልም ሶ አይ ሃቭ ቱ ጎ በሚል የሌሎችን ተሳፋሪዎች ጭኖ ይሄዳል ማለት ነው። በዚህ መንሱር አልቀዛፊ የመጨረሻ ተናዶ ወደ ሐጅ እንጂ ወዴትም አልሄድም ከዚህ አሁን ካለውበት ኤርፖርት ወደ ሐጅ አቅጣጫ እንጂ ወዴትም አልሄድም ብሎ እዛው ይቀመጣል። አልንቀሳቀስም ብሎ በኋላ ይህ ፕሌን ተነስቶ ከሄደ በኋላ ከተወሰኑ ደቂቃዎች በኋላ የቴክኒክ ችግር ያጋጠመውና ፕሌኑ ተመልሶ መጥቶ እዛው ኤርፖርት ያርፋል። ይሄንም ሲሰማ አሁንም መንሱር አልቀዛፊ ተነስቶ አረ ካልሄድኩኝ ምናምን ብሎ ግርግር ቢያነሳም በተአምር አይሆንም ያንተ ጉዳይ ሌላ እንትን ነው ምናምን እንደገና ይመልሱታል ማለት ነው። ፕሌኑ መጥቶ አርፎ ተጠግኖ ምን ተብሎ መልሶ እንደገና ላይ የነበረበት ቴክኒካል ኢሹ ተፈቶ መልሶ እንደገና ፍላይት ሲያደርግ ሌላ ደግሞ በደቂቃ ውስጥ ሌላ ደግሞ ቴክኒካል ኢሹ አጋጠመውና አሁንም ዞሮ ተመለሰ። አሁን ግን ሲመለስ እዛ ፓይለቱ ምንድነው ኤሮፕላን ውስጥ የነበሩት ተሳፋሪዎችም ሆኑ የአውሮፕላኑ ካፒቴኖች በአላህ እንምላለን መንሱር አልቀዛፊን ካልጫንን አንንቀሳቀስም ከዚህ ያሉ የሱ ግፍ ነው እንደዚህ ያደረገን ያለው አንንቀሳቀስም ብለው ገገሙ ማለት ነው። በዚህ ምክንያት የሴኩሪቲ ጉዳዩ ባስቸኳይ እንዲፈታለት ተደርጎ ያው ሊጉላላ ቀናት ምናምን ሊጉላላ ሁሉ የሚችል ጉዳይ ባስቸኳይ እንዲፈታ ተደርጎ መንሱር አልቀዛፊ ወዲያው በዛው ኤሮፕሌን ተጭኖ በሰላም ምንም አይነት ኮሽ ሳይል እሱ ከገባ በኋላ ምንም አይነት ኮሽ ሳይል በሰላም ያ ኤሮፕሌን ሳውዲ ሊያርፍ ይችላል ማለት ነው። ሳውዲም ሲደርስ የሚገርም አቀባበል ተደርጎለታል። ጥለውት የሄዱት ካፒቴኖችም ከሱ ጋር በጣም ብዙ ፎቶዎች ተነስተዋል። ሴሌብሪቲ ሆኗል ጀለስ እና ምን አለ እሱ ሐጅ ተጽፎልኝ ነበረ ሐጅ መሄድ ፈልጌ ነበር ግን ማንም እኔ ሊያስቀረኝ እንትን ቢል የአላህ ሱብሓነሁ ወተዓላን ውሳኔ ሊያስቆም አልቻለም ሂራያሚን ሳውዲ ብሏልና ስለዚህ ከዚህ ምድር ምንማረው አላህ ሱብሓነሁ ወተዓላ የወሰነልን ነገር የጻፈልን ነገር ማንም ቢተባበር ሊያቆመው እንደማይችል ነው። ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ በሐዲሳቸው ሲናገሩ ዓለም በሙሉ ተሰብስቦ ሊጠቅምህ ቢሞክር አላህ በጻፈልህ እንጂ ሌላ ምንም ሊያደርግልህ አይችልም፣ ሊጠቅምህ አይችልም። ዓለም ተሰብስቦ ደግሞ ሊጎዳህም ቢሞክር አላህ በጻፈልህ እንጂ ሊጎዳህ አይችልም እንዳሉት ረሱላህ ሰለላሁ ዐለይሂ ወሰለም የሊቢያ መንግስት ሴኩሪቲ ምን ሁሉ ተሰብስቦ ይሄንን ሰውዬ ይሄን አንድ ግለሰብ ከሐጅ ለማስቀረት ቢሞክርም አላህ ሱብሓነሁ ወተዓላ ግን ሐጅ ጽፎለት ስለነበረ ሊያውም በክብርና በጭብጨባ በከባድ አቀባበል ሐጅ ሊሄድ ችሏል ማለት ነው። መንሱር አልቀዛፊ ይመችሽ።